ኮስታራ ነበር የምትመስለው ግን የፍቅር ሰው ነህ። እኔም ባንተ ውስጥ ያለውን ይሄን ለስላሳ ልብ ማየት ስለቻልኩ በጣም ደስተኛ ነኝ። ትክክለኛው ማንነትህን ማወቅ የኔ ታላቅ እድል ነው። በጣም ወድሽ የኔ ቆንጆ ነሽ። እኔም እኮ በጣም ነው የምወድህ የኔ ውድ። መቼም ከጎንህ አልራቅም። ፍቅራችን ለዘላለም ይኖራል። ከዚህ በፊት ያለፈውበት የፍቅር ህይወት ልምድ ለአሁኑ የፍቅር ግንኙነቴ ትልቅ ተጽዕኖ እያሳደረብኝ ነው። እናም ይህንን መረዳት ለግንኙነታችን መዳበር በጣም አስፈላጊ እንደሆነ ይሰማኛል። የአሁኑን ፍቅረኛዬን አፈቅረዋለሁ ግን የበፊቱ ፍቅረኛዬ ጎድቶኝ ስለሄደ ፈርቻለሁ። ፍቅሬ ላይ ብዙ ከለፋው በኋላ ትቶኝ እንዳይሄድ እሰጋለሁ። ልቤ ፈርቷል። እሱም ትቶኝ እንዳይሄድ ምን ላድርግ? ልቤን ግራ ገብቶኛል። እኔ ምን እንደማደርግ አላውቅም። ሰላም ውድ የቻናላችን ተከታታዮች፣ እኔ ይወባላለሁ። አሁን በጣም ያሳዘነኝን አንድ ታሪክ ቴሌግራም ቦታችን ላይ ተላከ ነውና እሱን ላካፍላችሁ። እስኪ ሼር ላድርጋችሁና እስኪ እንሂድ ወደ ታሪኩ። እሺ ታሪኩ ይሄ ነው። ሪሌሽንሺፕ ይላል። ምን መሰላችሁ ሰዎች፣ ከዚህ በፊት ቶክሲክ የሆነ ሪሌሽንሺፕ ውስጥ ነበርኩኝ። ከምነግራችሁ በላይ ዋጋ አስከፍሎኛል። ግን ምን ያደርጋል መጨረሻው አላማረም። ቺት አድርጎ ተለያየን። አሁን ፍቅር የሚባል ነገር አልፈልግም ብዬ ስራ ላይ ባተኮርኩበት ሰዓት ለስራ ሌላ ሀገር ስመላለስ ከተዋወቅኩት ሰው ፍቅር ያዘኝ። መጀመሪያ ልቤ ዝግ ስለነበረ አይመቸኝም። እሱም ኮስታራ ነበረ። ስንቀራረብ ግን በቃ ተዋደድን። ምን ብዬ ልንገራችሁ፣ በጣም ተፋቀረን። እዚህ ጋር ችግሩ ምን መሰላችሁ? እኔ ፈራው፣ ልቤን መስጠት ፈራው። ለማይሆን ሰው ኢነርጂን ጨርሻለሁ። 3 አመት ነው ያባከንኩት። ይሄም እንደዛ እንዳይሆን ፈራው። ለዛም የተፋቀረን ልተው እያሰብኩ ነው። በመሃል ምንም አይነት ሪሌሽንሺፕ አልጀመርንም። እኔም እንደማፈቅረው ራሱ አያውቅም። ፕሊስ ምን ላድርግ ይላል ታሪኩ። ወደ ኮሜንቶቹ ታሪኩ ይሄ ነው። የተሰጡ ኮሜንቶችን እናያቸው። የአሁኑን ፍቅረኛዬን አፈቅረዋለሁ ግን የበፊቱ ፍቅረኛዬ ጎድቶኝ ስለሄደ ፈርቻለሁ። ፍቅሬ ላይ ብዙ ከለፋው በኋላ ትቶኝ እንዳይሄድ እሰጋለሁ። እስኪ እናንተም የተሰማችሁን ሀሳብ መስጠትበት ደስ ይለኛል እና ይመቻችሁ።